بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ودنا የተከበራችሁ የሉቅማን ሀገር አቀፍ ማህበር እህቶቼ አልሐምዱሊላህ እንግዲህ ዛሬ እዚህ ከላላ ተገኝተናል። ከላላ እየተገኘነው ከወለጋ ከሞቀ ጎጆአቸው ተፈናቅለው እዚህ ቦታ ላይ በቀደም እርዳታ ይዘመተን ያለውን ችግር አይተን ነበር። አልሐምዱሊላህ ዛሬ የዘካተል ፍጥር ለያንዳንዳቸው 12.5 እና እንደምታዩት በዚህ መልኩ ሁሉንም ልብስ አልብሰናቸዋል። ወላሂ እናንተ እህቶቼ በሰው ሀገር ሆናችሁ ላኪን ግን የወንድሞቻችሁ ጉዳይ አሳስቧችሁ ቤተሰቦቻችን መታረዝ የለባቸውም ቤተሰቦቻችን እንደኛው በኢድ ቀን መደሰት አለባቸው ብላችሁ ዛሬ እንዳርጋችሁ እነዚህን ቤተሰቦች አልብሳችኋቸዋል። አላህ የጀነት ልብስ ያልብሳችሁ። አላህ የጀነት ልብስ ያልብሳችሁ። ይሄ ብቻ አይደለም በአጋጣሚ ሙስሊሞቹ እዛ ጋር በኢዳቸው ቀን ተደስተው እንዲውሉ እንደኛ ስጋ የሚል ልጅ አላቸው እንደኛ በመረቅ ማፍጠር የሚፈልግ ልጅ አላቸው። ያንን በሬ ገዝተን ለኢድ አልፈጥራቸው በበዓላቸው ቀን ተደስተው እንዲውሉ አድርገናል። ይሄ እንግዲህ ያው የናንተ ርብርብ የናንተ ገዛ ነው። ስለዚህ እነዚህ አባቶች እነዚህ እናቶች የነዚህ ህፃናቶች ደስታ እንደማየት ትልቅ ነገር የለም። የነዚህ እናቶች የነዚህ ህፃናቶች የነዚህ አባቶች ደስታ እንደማየት ወላሂ እዚህ ምድር ላይ ትልቅ ደስታ የለም። እኛም አላህ ይቀበለን እናንተንም አላህ ይቀበላችሁ። ዛሬ ወገኖቻችንን ማስደሰት ስለቻል አላህ በጀነት ያስደስተን። አዛ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የተሰማችሁ ነው አጠር አድርገው የተሰማውና ዱዓ አድርጉላቸው እስኪ። እንግዲህ እህት ወንድሞቻችን በጣም የተደሰትነው በጣም ደስ ብሎናል። ወላሂ በጣም ከምንም በላይ ደስ ብሎናል። አላህ የጀነቱን ልብስ ያልብሳችሁ። እህቶቻችን በበረሃ እየለፉ አላህ ሰደቃቸውን መቅቡል አላህ ያርግላቸው። በሁሉም ነገር አስደስተውናል። አላህ ያስደስታቸው። በጀነት አላህ ያበስራቸው እና በጣም ተደስተናል። በእውነት ነው የምለው እኔ በቀደም ቀሚስ ገዛለሁ ብዬ አይቼው ጎምጅቼ እንደው አላህ ምን አደርጋለሁ ብዬ ገንዘብ አጥቼ ተመለስኩ። አሁን ግን ይሄው እህቶች ወንድሞች አለበሱ። ወላሂ በጣም ተደስቻለሁ። አልሐምዱሊላህ ረቢል ዓለሚን። እነሱንም እንግዲህ አላህ ያስደስታቸው በዱንያም በአኺራም አላህ ያስደስታቸው። በጣም ነው ደስ ያለን። ሰላም አለይኩም ወራህመቱላህ። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። አዎ እንግዲህ እኛ ሁሉም ደስ ብሎናል። ሴቱ ወንዱ ልጁ ሳይቀር እንቁጣጣሽ ያስመስላችሁ እንደዛ አድርጋችሁ አስደስታችሁናል፣ አልብሳችሁናል፣ ምን በላው አቅርባችሁልናል። እንደው ከፍ ያለ ደረጃ አላህ ያድርስልን። እግዚአብሔር ያድርስልን። እውነቴን ነው እግዚአብሔር ያድርስልን። ሙስሊም ክርስቲያን ሳትሉ እንደዚህ እንደው ለጀነት ይበልልን። እናንተንም ይዛችሁ የመጣችሁትንም እዛም የላኩልንንም እንደው ለጀነት ያርግልን። እውነቴን ነው። እንደው ደሞ ሀገራችንንም ኢትዮጵያን ሰላም ያርግልን። አለ ሰላም ምንም የለም። እናንተ መንገድ የንኩላ ጥምዝምዝ መንገድ ይዛችሁ የመጣችሁት የለፋችሁትም ደሞ ልፋታችሁን አላህ ይቁጠርልን። እውነቴን ነው አላህ ይቁጠርላችሁ እና ልጅ ይውጣላችሁ። አዎ ከፍ ያለ ደረጃ እግዚአብሔር ያድርስልን። እናመሰግናለን። በእውነት ወላሂ ነው የምለው ዛሬ እኔ ለመናገር በጣም እሸገራለሁ፣ ያንቀኛል። ምን ተደስታው ብዛት ነው። ልጆች እንደምታዋቸው ኢዲ የሀብታም ልጅ ሲለብስ እኛን መግቢያ ቀዳዳ አተነብ ሴቶችና ልጆች ይጓጓሉ። በእውነት የምንገባበት ቀዳዳ ሰጥተው ነበር። አልሐምዱሊላህ ሉቅማኖች እንዲያው እነዚህ ወንድሞች አላህ ሰጥቶን እናንተን በእናንተ ረህመት ወላሂ ሁላ ህፃን ይሄ ሁላ ወንድም በእውነት ያለ ደስታ ተውት። ወላሂ እኔ አላህ ምን ያህል እንደሚደሳ ወላሂ ጀዛችሁን አላህ ይክፈለው። በጣም ጀዛችሁን አላህ ይክፈለው። በጀነት ቤታችሁ የሚሰራ አላህ ያድርገው። ወላሂ በጣም ነው እንዲያው እኛ ተምኔ ለመናገርም ያንሰኛል። በጣም ደስታ ወላሂ እኔ ለበስ ነው አሁን ጀለብያ በእውነትኛ ብር ቢኖረኝ ይሄን ጀለብያ ገዝቼ ለብስ ነበር። ኢዲን አልኩኝ እኔ አሁን ለታዛ መስጂድ ደጃፍ ላይ ይሸጣል። ምን ያው ብያ ይችላል። ወላሂ ዛሬ ለበስኩት የጀነት ልብስ አላህ ያልብሳችሁ። ልጆችም በበቃ እነዚህ ህፃናቱ ለብሰዋል። በጀነት ልብስ አላህ ያልብሳችሁ።
የጀነት መብል አላህ ወላሂ አላህ ያልተነካ አላህ ለእናንተ አላህ ይረዝቃችሁ። ደግሞ ሁልጊዜ የምረዷለ ዲያስፖራ አላህ ያርጋችሁ። እንደው ለወገን ደረሳችሁ ብለን አላህ ይድረስላችሁ። እነዚህንም ወንድሞች ጀዛቸውን አላህ ይክፈለው፣ ጀዛቸውን አላህ ይክፈለው። ወላሂ አገሩ አይመችም። እንዴ እኮ ነው እኛ ዘንድ እንደደረሱ አላህና እነሱ ናቸው የሚያውቁት። መቼም እንዴት አድርገው ደረሳችሁልን። ጀዛኩሙላህ ኸይረ። መረቅም አምሮ ነበር፣ ይኸው በሬ ታስሯል። ጀዛችሁን አላህ ይክፈለው። አፍጥሩ ብላችሁ ሰው ብላችሁ እኛ እዚህ ድረስ እነዚህን አይተው ሄደው ነው ወንድሞቻችን እንደዚህ ያሉ አሉ ብለው ይሄን ሁሉ አገር አቋርጠው እኛም ብላችሁ እንደመጣችሁ አላህ ዋጋችሁን ጀነት አላህ ያርገው። ጀዛችሁን አላህ ይክፈለው። ተክፉም ነገር አላህ ይጠብቃችሁ። አገራችንንም አማን አላህ ያርገው። እኛም ተርጃታ የምንወጣ አላህ ያርገን። እንደ እርጃታ የሚያስጠላ ነገር የለም ወላሂ። እንደዚህ ወራህመቱላሂ ወበረካቱ። አዎ በዛሬው ቀን እንዳስደሳችሁን በውጭ ያላችሁ እህት ወንድሞቻችን አላህ ያስደሳችሁ። አልሐምዱሊላህ በእናንተው ረመዷንን ጦም ይኸው ደግሞ ተወገን እንዳትለዩ ልጆቻችሁ እንዳያለቅሱ ተወገን በታች እንዳትሆኑ ብላችሁ አልሐምዱሊላህ ይኸው ሰው አደረጋችሁን፣ በሬ ያቀረባችሁልን። አልሐምዱሊላህ የጀነቱ እንግዲህ በር ይከፈትላችሁ። ልፋታችሁን አላህ ይቁጠርላችሁ። አጅራችሁን አላህ ይክፈል። እዚህም ለፍተው የመጡት ወንድሞቻችንን አጅራቸውን አላህ ይክፈልልን። አልሐምዱሊላህ ረቢል ዓለሚን ምንም አልጎደለብን። እንደ ሰው ሆነን አፈጠርን። በዘይትም በቴምርም በሁሉም ነገር በሽሮ በበርበሬ አሸቦ ባካችሁ እንደው አሸቦ ወዴት ነው የሚገኘው ብለን ለምግብ ዋስትና ራሱ የጠየቅንበት ቦታ አለ። ያንን መንግስት የሰጠህን ተቀበል። አልሐምዱሊላህ ይሄው አሁን ዛሬ እንደ ሰው በዘይት አጣፍተን ምንም የጎደለብን የለም። ይሄው ልብስም ለበስን አልሐምዱሊላህ። ሽምቅቅ ያለ እንትን ሰልባጅ ነበር የምንለብሰው። ይሄው አልሐምዱሊላህ የሚያምር ጀልበል አለበሳችሁን። አልሐምዱሊላህ ሀይባውን አላህ ያልብሳችሁ። አዎ የሰማውን ተሰማይም አውርዶ ተመሬትም አውጥቶ አጅራችሁን አላህ ይክፈል። እናንተ ደግሞ አጅራችሁ ይከፈላችሁ። ባረከላሁ ፊኩም ጀዛኩሙላሁ ኸይር። ለሁለተኛ ጊዜ ይሄን የማይመች መንገድ ይሄንን እንደዚህ አይነት የጸጥታ ሁኔታ የሀገራችንን ሁኔታ እናውቀዋለን። ይሄን ሁሉ ጥሳችሁ ለሁለተኛ ጊዜ መጥታችሁ ዘይራችሁና እግዚአብሔር ይስጥልን። ለሰጣችሁን ለላካችሁልን ላደረሳችሁልን ለሁለተኛ ጊዜ ለዘየራችሁን ወንድሞቻችን በረካ ሁኑ። ሀያታችሁ ረዘም ይበል፣ ሀያታችሁ ይርዘም፣ ልጅ ይውጣላችሁ። ሁሉ ጊዜ እጃችሁ ከላየዋል፣ ሁሉ ጊዜ ጎብኙ፣ ሁሉ ጊዜ ዘይሩ። እውነቴን ነው እና ደስ ብሎኛል። እንደ ዛሬም ተደስቼ አላውቅምና በረካ ሁኑ። ሀያታችሁ ይቆይልን፣ ቆዩልን። ከደሴ ጀምሮ በእግራችሁ እንደተራመዳችሁ አርጎ አጅራችሁን እሱ ይክፈላችሁ። በረካ ሁኑ። ሀያታችሁ ይቆይ፣ ቆዩልን፣ ኑሩልን ነው የምለው። አላህ ይስጥልን። ረህመቱን አላህ ያውርድላችሁ። እኛ እንደፈቀዳችሁ አላህ ይፍቀዳችሁ። እንባችንን ስለጠረጋችሁልን ደግሞ የደስታ አላህ ያርግላችሁ። እስከ ዘላለም ለአዱንያም ለአኼራም የምትገበዩ አላህ ያርገው። አላህ ፊት የሚቀርብ አላህ ያርገው። ልጅ ይውጣላችሁ። ይዘውልንም ለመጡት አጅሩን አላህ ይክፈላቸው። ልጅ ይውጣላቸው። እንደዚህ እንዲያለበሱም የኑሩን ልሸማ አላህ ያልብስልን። ኑር ልበሱ ልጆቼ፣ ወንድሞቼ። እጃችሁን ሳሪያ እንደው ተለየዋል። አዎ እንደዚህ እንዲያማሳመራችሁን ያሳመረ ኑሮ አላህ ያርግላችሁ። አላህ ፊት የሚቀርብ አላህ ያርገው። አዎ ብርሃኑን ያንን ጨለማ ደግሞ ብርሃን እንደዚሁ አላህ ያርግላችሁ። እኛም ደስ ብሎናል፣ መናገርም አልችል። አልብሳችሁናል የኑሩን ሸማ። አሁንም የኑሩን ሸማ አላህ ያልብስልን። ሰደቃውን መቅቡል አላህ ያርግልን። አጅሩን አላህ ይክፈልልን። ይዘውትም የመጡትም ደግሞ ልጅ ይውጣላቸው፣ ሀያትም አላህ ይስጣቸው። እኛን እንደዚህ ደስ እንዲያረጋችሁ ደስ እንዲያረጉን እነሱንም አፊያቸውንም አላህ ይስጣችሁ። በረካ ሁኑ፣ አላህ ያቆይልን። አሰላሙ አለይኩም እናቶች ልጆቼ ወራህመቱላህ ወበረካቱ። ወአለይኩም ሰላም ወራህመቱላህ። እንግዲህ እናንተ ወንድሞቻችን ልጆቻችን በረካ ሁኑ። በረካ አላህ አርጋችሁ ሀቱንም ወረቱንም ልጁንም ባውንዱንም ታላህ ቤት ታንዲጌ ቤት እንግዲህ እናንተም ለፍታችሁ ተንከራታችሁ ያመጣችሁት እዛም ደግሞ ይሄን ሁላ የዘረጉት በልብሱም በዝህም የዘረጉት ለአዱንያቸው ለአኬራቸው የበጀ የሚጠቅም በአዱንያም ክብረትን በአኬራም ጀነትን ለሁሉ የተስተካከለ ኑሮ ጎዶሎ የሌለው እንቅፋት የሌለው
እንዲው የገባሃችሁ ያማረ ገባሃችሁ ያማረ የእናንተም ገባሃ የነዛም የዘረጉት ገባሃ ያማረ ለአዱንያ ለአኺራ ያማረ ገባሃ አላህ ያርገው። ቢስሚላሂ ራህማን ራሂም። እንግዲህ ታላህ ቤት ታንዲዬ ቤት እንግዲህ ለዘረጋው ሁሉ የበለጠ ገፋ ገፍተር ገንበር አድርጎ ለሁሉም አሃት ጋር እጤና ጋር ኢማን ጋር ውድ ጋር እባውንድ ጋር ሁሉንም የተስተካከለ ኑሮ ለአዱንያ ለአኺራ የበጀ ቢስሚላሂ ራህማን ራሂም። ሀዲያ እንግዲህን እናንተንም ደግሞ ሀቱንም ጤናውንም የኔ ወርቆች ማሮች እንግዲህን እንደ ሁሉንም ገባህ የአዱንያውንም የአኺራውንም ገባህ ሁሉንም አላህ ያስረክባችሁ። ሁሉም በእጃችሁ ይሁን። ለኛም ደግሞ እንግዲህን አላሁ ተዓላ የኸለቀን ጌታ እሱ ነውና ይሄንን ነገር ያመጣው። ሁሉም እንግዲህ ቤት ነበረው ቦታ ነበረው አላህ አመጣው አይደል እንዴ? ሀዲያ ለኛም እንግዲህ መጦሪያችንን መጨረሻችንን ካቲማችንን አላህ ያሳምርልን። ልጅም ይብች እናቱን አባቱን እንዲጦር ልጅ አለን ልጆቻችን የሚጦሩን የሚሰበስቡን አላህ ያርግልን። እንግዲህ አሁን ሰዓቱ ከቀኑ 10 ሰዓት ሆኗል። ስለዚህ አሁን ይሄን በሬ አርደን ይሄንን አከፋፍለን ለመሄድ ደሴ ነው የምንሄደው። ገና 200 ምናምን ኪሎ ሜትር ይጠብቀናል። አንችልም። ከምሽቱ 4 ሰዓት 5 ሰዓት ነው የምንደርሰው። ስለዚህ ለነዚህ አባቶቻችን ይሄንን በሬ ያስረክበናል። አማና ወስዳችሁ ይችላል ሁሉ በኢዳቸው ቀን አቃርጣችሁ እንደናንተ መረቅ እንዲያገኙ ስጋ እንዲበሉ እንዲታረጉ ነው። ተቀብላችሁ አላህ ይወከላል። አልሐምዱሊላህ አላህ ጀነቱ ተከፍቶ አገኘ። አላህ ይቀበላችሁ። ደስታዎቹ ብናል በጣም ከምንም በላይ ለመግለጽ ያስቸገረ ነው። አልሐምዱሊላህ ጀዛችሁም አላህ ይቀበላችሁ ጀነትን እንግዲህ يا رسول الله هل يرضيك أننا إخوة في الله للإسلام قمنا ننفض اليوم غبار النوم عنا لا نهاب الموت لا بل نتمنى أن يرانا الله في ساح الفداء أن يرانا الله في ساح الفداء إن نفسا ترتضي الإسلام دينا ثم ترضى بعده أن تستكينا أو ترى الإسلام في أرض مهينا ثم تهوى العيش نفس لن تكونا في عداد المسلمين العظماء في عداد المسلمين العظماء أنا للدنيا بناء تطهرا نحن أسد الله لا أسد الشرى قد قطعنا العهد ألا نقبرا أو نرى القرآن دستور الورى كل شيء ما سوى الدين هبا